ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ደግሞ ቆንጆ እግራችንን እንዴት አድርገን ትሪት እንደምናደርግ ይዤላችሁ መጥቻለሁ። ጠፍቻለሁ አውቃለሁ፣ ግን ብዙ ያለመመቻቸት ነው። ብዙ ስራዎችን ይዤ እመጣለሁ። በጣም ይቅርታ እላለሁ። ቪዲዮውን እስከ መጨረሻው ተመልከቱት፣ ትጠቀሙበታላችሁ። እና እዚህ ጋር ለብ ያለ ውሃ አድርጌያለሁ። በመቀጠል ጨው፣ ሻምፖ አደርጋለሁ ላዩ ላይ። እንደዚህ አድርገን በሳምንት አንዴ እንኳን ብንዘፈዝፈው በጣም እግራችን ላይ ጥሩ ለውጥና ልስልስ ያለ እንትን ይሆናል ማለት ነው። እና እዚህ ጋር አንድ ማንኪያ ቤኪንግ ሶዳ ነው ያደረኩት። ይህንን ተጠቅመን እግራችንን ልስልስ ያለና ቆንጆ እንዲሆን ይረዳናል። እና እዚህ ጋር ሎሚ ደግሞ ጨምርበታለሁኝ። አንድ ላይ እስከነጣጩ ውስጡ ጨምረዋለሁ ሎሚውንም። እንዲያርገን በጣም ያልቀዘቀዘ ውሃ መሆን አለበት፣ ለብ ያለ ውሃ። እዚህ ጋር ደግሞ ለብቻው የማሽበት አዘጋጃለሁ። ሶዳ አድርጌያለሁ አንድ ማንኪያ። በመቀጠል ትንሽ ሻምፖ አደርጋለሁ። እዛው ላይ ደግሞ ሌላ ሎሚ እጨምርበታለሁኝ። ወደቀብኝ ሎሚው። እዚህ ጋር ሎሚ እንደዚህ አንድ ሎሚ ጨምቃችሁ ላይ ትጨምሩትና በመቀጠል እግራችሁን ትዘፈዝፉና በሎሚውና በዚህ ባዘጋጀነው ውህድ እየነከራችሁ እሽት ታደርጉታላችሁ። እንደምታዩት እንደዚህ አዋህደዋለሁኝ። ከዛ እንግዲህ ግሬን ዘፈዝፈዋለሁ። እንደምታዩት እንግዲህ እንዲህ ነው። እና በዚህ በሎሚውና ባዘጋጀነው በጎን ባደረግነው ብሩሽ፣ እንደዚህ ካላችሁ በብሩሽ ጥፍራችሁን እግራችሁን እንደዚህ አድርጋችሁ በደንብ አድርጋችሁ እንዲህ እያረጋችሁ ሙርድ እያረጋችሁ ብትንከባከቡት እውነት በጣም ለውጥ ታመጡበታላችሁ። እግራችሁ ተረከዛችሁ በቃ ልስልስ ያለና ቆንጆና ጽድት ነው የሚለው። እግራችሁ ቆሻሻውን ውልቅ ነው የሚያደርገው፣ አቧራ ምን ካለው። እንደገና ቅባት ተቀብተን ስንወጣ አቧራ የመሳብ እንትን አለው። እግራችን አቧራ የመሳብ ኃይል አለው ቅባቱ ስለሚስብ። ስለዚህ እንደዚህ በሳምንት አንዴ እንኳን ቢያንስ እንደዚህ እየዘፈዘፋችሁ ብታጥቡት በጣም ለውጥ ታዩበታላችሁ። እንግዲህ መጀመሪያ ያያችሁትን እግሬን ታዩታላችሁ። ከዛም ደግሞ አሳያችኋለሁ። ተረከዛችሁ ላይ ግን ስንጥቅጥቅ ያለ ካለው ልክ በእንደዚህ አይነት መልኩ በደንብ ካደረጋችሁ በኋላ ስትወጡ ዋዝሊን፣ እዛ የተሰነጣጠቀው እግራችሁ ላይ ዋዝሊን በደንብ ቀብታችሁ ላስቲክ አድርጋችሁ በመቀጠል ካልሲ፣ ወፈር ያለ ካልሲ አድርጋችሁ ማታ ማታ እንደዛ ብታድሩ በቃ ጽድት ብሎ የተሰነጣጠቀው ይደፍናል። ስለዚህ እንዲህ እያደረጋችሁ ታጠቡ ነው የምላችሁ። በጣም አሪፍ ነው። ብቻ ያለቀልቀዋለሁ። ይኸውልህ ለውጡን እዩት። የእውነት ለውጥ አለው በጣም። እና እንደዚህ እያደረጋችሁ ታጠቡ።